ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁ። በጣም ቀላል ጤናማ የልጆች የትምህርት ቤት ምሳ እቃ አብረን እንሰራለን። እስከ መጨረሻው ድረስ አብራችሁን ቆዩ። አመሰግናለሁ። ጣፋጭ ዶናት ለመስራት ለምሳ እቃ አስቤያለሁ እና ለመስራት የሚያስፈልጉን ግብአቶች ትንሽ ሞቅ ያለ ወተት፣ ደረቅ እርሾ፣ ትንሽ ስኳር አድርግና እሱን በደንብ አድርጌ ካደባለኩ በኋላ ከድኜ ለአንድ 10 ደቂቃ ቆየዋለሁ። ከ10 ደቂቃ በኋላ ኩፍ ስላለ እዚህ ጋር ሁለት እንቁላል ጨምርና በደንብ አድርጌ እተዋለሁ። ከዛ እዚህ ጋር 2 ኩባያ ዱቄት እጠቀማለሁ። የተጠቀምኩት ዱቄት የዳቦ ዱቄት ነው። ትንሽ ጨው አደርጋለሁ። ትንሽ ቅቤ አድርጌ በደንብ አድርጌ አቦካዋለሁ። አብኩተን ከጨረስን በኋላ ለአንድ ለ30 ደቂቃ የሚሆን ሽፍን አድርገን ሞቅ ያለ ቦታ እናስቀምጠዋለን። ከ30 ደቂቃ በኋላ እንደዚህ ነው። በጣም ቆንጆ ነው፣ ኩፍ ብሏል። እዚህ ጋር ለዛሬ ልጋግር ያሰብኩትኝ በእንደዚህ በዶናት ቅርጽ ማውጫ ትሬ ነው። በጣም በጣም ቆንጆ ጤናማ ነው። ይሄ በዘይት አድርገን ከምንጠብስ በተለይ ለልጆች እንደዚህ አድርገን መስራት እንችላለን፣ ያለ ዘይት ማለት ነው። እና ያው የሚችልልንን እያደረግን ሁሉንም እንጨርሳለን። እዚህ ጋር ደግሞ የተረፈ ሊጥ ነበረኝ። እንደዚህ በማፍ መጋገሪያ የተረፈውን እንደዚህ አድርጌያለሁ። ዛሬ ልሰራ ያሰብኩትኝ ሚት ቦል ነው። እንደዚህ ስጋውን በጣም በትናንሹ አድቦልቡዬ አዘጋጅቼ ነው። ቀምሜው ነው። ቅመም ደግሞ በጣም በትንሹ ነው የተጠቀምኩትኝ፣ ብዙም አልተጠቀምኩም። ቁንዶ በርበሬ፣ ትንሽ ጨው፣ ነጭ ሽንኩርት ፓውደር እና ኮሪያንደር ፓውደር እሱን ካረኩ በኋላ ለልጆች ለመብላት እንዲመቻቸው በትናንሽ በእንደዚህ ሳይዝ ካድቦለቦልኩት በኋላ እዚህ ጋር በመጥበሻ ትንሽ ዘይት አድርጌ እጠብሰዋለሁ። ዛሬ በአጋጣሚ ወደ ቻናሌ የመጣችሁ ካላችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ፓስታ ሶስ ሰርቼ እኔ ብዙ ጊዜ ፍሪጅ ውስጥ አስቀምጣለሁ ጊዜ እንዲቆጥብልኝ። እኔ በየቀኑ 3 ምሳ እቃ ነው ለልጆች የማስረው በየቀኑ ማለት ነው። እና ጊዜ እንዲቆጥብልኝ ብዙ ጊዜ ሰርቼ አስቀምጣለሁ እንደዚህ ሶስ። እና ሶሱን እዚህ ላይ መጥበሻ ላይ ካደረኩ በኋላ በደንብ አድርጌ አቁላለዋለሁ። ሶሱን እንደዚህ በደንብ አድርጌ ካንተከተኩ በኋላ ኦሬዲ የበሰለ ነው። ግን እንደዚህ በደንብ አድርጌ ካንተከተኩ በኋላ የበሰለውን ስጋ እዚህ ጋር አምጥቼ ለትንሽ ደቂቃ አንድ ላይ አበስለዋለሁ። እዚህ ጋር ደግሞ ኩከምበር እና ካሮት እንደዚህ አድርጌ ከትፌ አዘጋጃለሁ። ያው ከጎን ምሳቃቸው ውስጥ የምጨምረው ስለሆነ
አሁን እንግዲህ ወቅቱ ትንሽ በረድ ያለ ወቅት ስለሆነ ለልጆቼ ዛሬ ሞቅ ያለ ምግብ ማሰር ነው የፈለኩት እና ዛሬ ትኩስ ስፓጌቲ ነው ማስርላቸው። ይሄም ሳቃ ደግሞ በጣም ቆንጆ ነው። እስከ 4 ሰዓት ድረስ ሳይበርድ ያቆያል። ምግብ በጣም ትንሽ አይደለም፣ በጣምም ትልቅ አይደለም። በቂ ነው ለልጆች ለማለት ነው። ስፓጌቲውን ካደረኩ በኋላ ከላይ ደግሞ የሚችልኝልኝን ስጋ አድርግና ክድ እናደርገዋለሁ። ከጎን ደግሞ ትንሽ እንደ ሰላጣ ነገር ሰላጣ፣ ቲማቲም፣ ትንሽ ካሮት፣ ኪከምበር አድርጋለሁ። በአንደኛው ሰክሽን ደግሞ ብሉበሪ አድርጋለሁ። ከዛ ደግሞ በአንደኛው ዶናት አድርጋለሁ። ለዛሬ ለልጆቼ ላስር ያሰብኩትኝ በጣም ቀላል ልጆች በጣም የሚወዱት አሰራር ነው። እዚህ ጋር ራፕ አመጣና ራፑ ላይ የለውዝ ቅቤ እቀባለሁኝ ዙሪያውን በደንብ አድርጌ ከቀባው በኋላ ትንሽ ሰሊጥ ነጭም ሰሊጥ ነው የተጠቀምኩትኝ። እሱን ካደረኩ በኋላ ሙዝ አንድ ሙዝ አድርግና መካከለኛ ሙዝ ጠቀልለዋለሁ። ጠቅልዬ ከጨረስኩ በኋላ እንደዚህ በትናንሹ ቆርጠዋለሁ። ላበላልም እንደዚህ አንስተው ላበላል እንዲመቻቸው እንደዚህ ያረኩኝ ቆርጠዋለሁ። ዛሬ ያው ትኩስ ነገር ስለማላስር ይሄኛው ፓርት አልጠቀመውም ማለት ነው። አወጣውና በአንደኛው ሰክሽን ሙዝ የቆራረጥኩትን እዚህ ጋር አምጥቼ አድርገዋለሁ። በአንደኛው ሰክሽን ደግሞ እዚህ ጋር ሰላሚ አደርጋለሁ። ትንሽ ክራከስ፣ ቺዝ እና ግሬፕስ አድርጋለሁ። ለዛሬ የነበረኝ ቪዲዮ ይሄን ይመስላል። እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሌላ ጊዜ እስከምንገናኝ ደህና ሁኑ ባይ